አሁን ከምትጠቀሙት ወረቀትና ባንክ ላይ ካለው ቁጥር በፊት የምትገበያዩት እቃን በእቃ በመቀያየር ነበር። ለምሳሌ አሳን በዳቦ፣ ዳቦን በጎመን፣ ጎመንን በስጋ ልትቀያየሩ ትችላላችሁ። እንዲህ አይነት የግብይት ሲስተም ባርተር ይባላል። ነገር ግን ይህ ሲስተም የሚያስኬድ አልነበር፣ ምክንያቱም በፍላጎት ላይ የተመሰረተ ነበር። ዳቦ ይዛችሁ አንድ ሰው በጎመን ሊቀይራችሁ ይፈልጋል፣ አንዱ ደግሞ በአሳ ካልሆነ እምቢ ይላችኋል። ስለዚህ አባቶቻችን ከብዙ ዓመታት በኋላ ሚዲየም ኦፍ ኤክስቼንጅ የሚባል ሲስተም ደግሞ አስተዋወቁ። ይህ ሲስተም በቋሚ ነገር ሰዎች እንዲገበያዩ ያደርግ ነበር። የሚገበያዩትም በጨው ሊሆን ይችላል ወይም በኮይን። ይህ ኮይን በወርቅና በናስ ስለነበር የተሰራው ከጨው ይልቅ ቫልዩ ነበር። ነገር ግን ውድ ዕቃ ለመግዛት ስትፈልጉ ኮይኖቹን በጋሪ አድርጋችሁ መሄድ ይጠበቅባችሁ። ይህ ደግሞ ለሌባ አጋላጭ ነበር። ስለዚህ መንግስታት በአንድ ሰውዬ ሀሳብ በመስማማት በየቦታው ሱቅ ይከፍታሉ። የሱቁ ተግባርም አንድ ሰው ለሱቁ የሆነ ያህል ኮይን ይሰጣል። ለምሳሌ 100 ጎልድ ኮይን ለባለ ሱቁ ቢሰጠው፣ ባለ ሱቁ ደግሞ 100 ጎልድ ኮይን እንዳለው የሚያሳይ ወረቀት ይሰጠዋል። ሰውዬውም ወረቀቱን ይዞ አቅራቢያው ወዳለ ሌላ ሱቅ ይሄድና ወረቀቱን ሲያሳይ 100 ኮይን ይሰጣል። ነገር ግን ሰዎች ሌላ ሱቅ እየሄዱ ኮይኑን ከማውጣት ይልቅ እንደ ብር መገበያየት ጀመሩ። ግን ያን ብር ወደ ወርቅ መቀየር ይቻል ነበር። ይህ ሲስተም ደግሞ ጎልድ ስታንዳርድ ይባላል። ከዚህ ሁሉ በኋላ በ1971 ዩኤስ እና ሌላ ሀገሮች ከጎልድ ስታንዳርድ ይወጣሉ። ይህም ማለት ያላችሁን ብር ወደ ወርቅ መቀየር አትችሉም፣ ወረቀት ብቻ። መንግስት ይሄ ወረቀት ይሄን ያህል ብር ያወጣል ይላል፣ እኛ ደግሞ እናምነውና ቫልዩ እንሰጠዋል። ይህ ደግሞ መንግስታትና ባንኮች ብራችንን ለመቆጣጠርና ሌሎች መረጃ በዚህ ምክንያት እንዲያገኙ አመቻቸላቸው። ይህ አሁን ያለንበት ሲስተም ፊያት መኒ ይባላል። እዚህ ላይ ማወቅ ያለባችሁ ነገር አንድና አንድ ነገር፣ ይህ ሲስተም የሚሰራው በእምነት ብቻ። ነገር ግን ካላመናችሁ ምን ምርጫ አላችሁ? ምንስ ታደርጋላችሁ? በ1980ዎቹና 90ዎቹ አካባቢ ሳይበር ፓንክ የሚባሉ ግለሰቦች ይመጣሉ። እነዚህ ሰዎች በአንድ ሀሳብ ይስማማሉ። መንግስት በእኛ ነገር ላይ ጣልቃ መግባት የለበትም ብለው። በአጠቃላይ ሳይበር ፓንክ ውስጥ ኮምፒውተር ሳይንቲስት፣ ክሪፕቶግራፊ ኤክስፐርት እና ፖለቲካ አክቲቪስቶች ሲኖሩ አላማቸው ክሪፕቶግራፊን በመጠቀም ኢንተርኔት ላይ የሚጠቀሙትን ነገር መንግስት እንዳያይ ፕሮቴክት ማድረግና ነጻነት ማግኘት ነበር። እናንተ የምትነካኩትን ነገር፣ የምታወሩትን ሜሴጅ፣ በአጠቃላይ በአብዛኛውን ነገር መንግስታቶች ያዩታል ወይም ደግሞ ለሀከሮች ይሸጣል። ብቻ ብዙ ነገር ይደረግበታል። ነገር ግን ሳይበር ፓንኮች የሚያምኑት ኢንተርኔት ከዚህ ነገር ፍሪ መሆን አለበት ብለው፣ ባንኮችንም በዛው ልክ አያምኑም ነበር። በ2008ም ፍርሃታቸው እውን በ2007 እና 2008 ፋይናንሻል ክራይሲስ የሆነበት ጊዜ ሲሆን ይህ ችግር የገጠመው አንዱ ድርጅት ደግሞ ሊመን ብራዘር ኢንቨስትመንት ባንክ ነው። ይህ ባንክ ሙሉ ለሙሉ እስከ መዘጋት ድረስ ይከስራል። ይህ ባንክ በመክሰሩ ምክንያት ብዙ ሰዎች ብራቸውን አጥተዋል። ይህ ፋይናንሻል ክራይሲስ የሆነ ክሪፕቶግራፊ ሜሊንግ ሊስት ላይ ቢትኮይን ፒር ቱ ፒር ኤሌክትሮኒክ ካሽ ሲስተም የሚል ርዕስ ያለው 9 ፔጅ ጽሁፍ ሳቶሺ ናካሞቶ የሚል ስም ያለበት ይለቀቃል። ይህ 9 ገጽ ያለው ጽሁፍ ስለ ቢትኮይን ብሉፕሪንት ሲሆን ያለምንም መንግስት ጣልቃ ገብነት ወይም ሶስተኛ ፓርቲ ጣልቃ ገብነት ቀጥታ ከአንድ ሰው ወደ አንድ ሰው መላክ እንድንችል የሚረዳ ኤሌክትሮኒክ ካሽ በማለት ጽሁፉን ይጀምራል። ቢትኮይን በእጃችን ልንነካው የምንችል ኮይን ሳይሆን የኢንተርኔት ብር ነው። ቢትኮይን የሚሰራበት መንገድ ልንገራችሁ። ለምሳሌ ታምራት ለማርታ 2 ቢትኮይን፣ ማርታ ደግሞ ለአየለች 5 ቢትኮይን ላከ። እነዚህ ግብይቶች የሚመዘገቡበት መዝገብ አለ። ባንኮችም እንዲሁ ነው የሚያደርጉት። ማን ለማን እንደላከ የራሳቸውን ሲስተም በመጠቀም ኮምፒውተር ላይ ይመዘግባል። ነገር ግን እዚህ ኮምፒውተር ላይ ሰራተኞች ተሳስተው ወይም አውቀው ወይም ደግሞ ሀክ ተደርጎ ይህ ሰው ለዛ ሰው ብር አላከም ብለው ከጻፉ ሁሉም ኮምፒውተር ይህ ሰው ብር እንዳላከ ነው የሚያውቁ። ነገር ግን ቢትኮይን የተሰራው ማንም እንዳይቆጣጠረው፣ የሰሩት ራሱ መቆጣጠር አይችሉም። ሲስተሙ እንዲህ ነው የሚሰራው። የቢትኮይን ሶፍትዌር ላይ ጆይን ያደረጉ ሁሉም ኮምፒውተሮች ላይ አንድ አይነት መዝገቦች አሏት። ማርታ ለአየለች 5 ቢትኮይን ስትልክ ከዚህ በፊት 5 ቢትኮይን እንዳላትና የላከችው ነገር ትክክል እንደሆነ ኮምፒውተሮቹ የተለያየ ኮምፕሌክስ ማትስ በመጠቀም ትክክል መሆኑን ካረጋገጡ መዝገብ ላይ ይመዘግባሉ። መዝገብ ላይ የሚመዘግቡት ሁሉም ኮምፒውተር ላይ ነው የሚመዘግቡ። ነገር ግን አንዱ ኮምፒውተር ትክክል አይደለም ካለ ትራንዛክሽኑ ውድቅ ይደረጋል። ይህ መዝገብ በቂ ከመዘገበ በኋላ የራሱን ኮድ ያለው በሌላ ስሙ ሃሽ ያለው ከበፊቱ መዝገብ ጋር የተገናኘ አዲስ መዝገብ ይሰራል። ይህኛውን መዝገብ ደግሞ ሲሞላ ሌላ አዲስ መዝገብ ደግሞ እንደዚህ ሃሽ ያለው ይሰራል።
እንደዚህ እያለ ይቀጥላል። ይህ ነው ብሎክቼን የሚባለው። አንድ ሀከር አንዱን ብሎክ ወይም አንዱን መዝገብ ማርታ ለአየለች 100 ቢትኮይን ነው የላከችው ብሎ ቢያስተካክል ከእርሱ ብሎክ በኋላ ያሉት ማርታ ለአየለች 5 ቢትኮይን እንደላከች ስለሚያውቁ በቀላሉ ሀክ እንደተደረገ በመሆን ሪጀክት ያደርጉታል። ሌላ ማወቅ ያለባችሁ ቢትኮይን ላይ ስትገበያዩ ምንም አይነት ፐብሊክ አይደንቲቲ አትጠቀሙ። ተጠቃሚዎች ሁለት አይነት ፓስወርድ አሏቸው፣ ፐብሊክ ኪ እና ፕራይቬት ኪ። ፓስወርዶቹ የተለያዩ ቁጥሮችና ፊደላቶች ቅልቅል የያዙ ሲሆኑ ፕራይቬት ኪ ልትልኩ ስትሉ ቢትኮይን እንደ ፊርማ ትጠቀሙታላችሁ። ፐብሊክ ኪ ደግሞ ቢትኮይን ልትቀበሉ ስትሉ ሊሆን ይችላል። ፕራይቬት ኪ ማሳየት ሳይጠበቅባችሁ ለመቀበል ይረዳችሁ። የቢትኮይን ብሎክቼን ላይ እስከዛሬ የተደረጉትን ትራንዛክሽኖች አሉ። ለመጀመሪያ ጊዜ ማይን የተደረገው ብሎክ በሳቶሺ ናካሞቶ ሲሆን ጄነሲስ ብሎክ በመባል ይታወቃል። ሳቶሺ የተባለው ግለሰብ ወይም ቡድን 21 ሚሊዮን ቢትኮይን ነው የሰሩት። እስካሁን ድረስም 2 ሚሊዮን ቢትኮይን ማይን ያልተደረገ አለ። ማይነርስ ማለት ትራንዛክሽኖች ትክክል እንደሆኑና እንዳልሆኑ የተለያየ ማትስ በመጠቀም የሚያረጋግጡ ሰዎች ናቸው። እነዚህ ሰዎች ቢትኮይን ማይነርስ ይባላሉ። አንድ ብሎክ ማይን ሲያደርጉ ወይም ሲያረጋግጡ የሆነ ያክል ቢትኮይን ይሰጣቸዋል። የአንድ እቃ ዋጋ ሊጨምር የሚችለው ተፈላጊነት ሲኖረው እና እንዴት ቢትኮይን እንደዚህ ተፈላጊ ሆነ? የ9 ፔጅ ወረቀት ከተለቀቀ በኋላ ማለትም ቢትኮይን ከተለቀቀ በኋላ ሳይበር ፓንክ ሙቭመንት ውስጥ የነበሩ ሰዎች ማይን ያደርጉ ነበር። አንዳንድ ሰዎችም እንደ ሆቢ ማይን ያደርጉ ነበር። እስከ ጃንዋሪ 2010 ቢትኮይን $0.00 ነበር። ከዛም በዛው አመት ማህል ላይ አካባቢ ላዝሎ የተባለ ቢትኮይን ዲስከሽን ፎርም ላይ 2 ፒዛ በ10,000 ቢትኮይን እንደሚገዛ ይናገራል። ከሁለት ቀንም በኋላ $25 የሚያወጣ ፒዛ በ10,000 ቢትኮይን እንደገዛና እንደተሳካለት ይናገራል። በዚህን ጊዜ ቢትኮይን ለመጀመሪያ ጊዜ ቫልዩ የተሰጠ። በአመቱ መጨረሻም ቢትኮይን $0.39 ይሆናል። ለመጀመሪያ ጊዜ ቢትኮይን ኤክስቼንጅ እንድታደርጉ የሚረዳቸው አፕ ማትጎክስ ይባላል። ኤፕሪል 2011 ላይ ቢትኮይን አንዱ $1 ይሆናል። የዚህን ሰዓት ሌሎች ከረንሲዎች መምጣት ይጀምራሉ። እነዚህ ከረንሲዎች እንደ ቢትኮይን የራሳቸውን ፕሮብሌም ለመፍታት ሲሆን የመጡት አልትኮይን ይባላል። ቢትኮይን እያደገ ቢመጣም በመሃል የተለያዩ ችግሮች አጋጥሞታል። ከችግሮቹም አንዱ ቢትኮይን ፕራይቬት በመሆኑ ለሌቦችና ለወንጀለኞች በጣም ምቹ ሆኖላቸው በቢትኮይን ወንጀል ሲተገበርበት የነበረው አንዱ ዌብሳይት ሲልክ ሮድ ይባላል። ይህ ዌብሳይት ዳርክ ዌብ ሲሆን በዌብሳይቱ ላይ በቢትኮይን በመገበያየት ሽጉጥ፣ ኩላሊት፣ እጽ የመሳሰሉትን ይሸጡበት ነበር። ይህ ደግሞ ሰዎች ቢትኮይን ለወንጀል ብቻ የሚሆን ነገር አድርገው እንዲያስቡት አድርጓል። ቢትኮይን ሌሎች ችግሮች ቢያጋጥሙ እየጨመረ ነው። ኖቬምበር 2013 ላይ ቢትኮይን $1,000 ይገባል። በ2017 ደግሞ አንዱ ቢትኮይን $20,000 ይገባል። ነገር ግን በማደግ ብቻ አልቀጠለም። 2017 ላይ ቻይና ሁሉንም ክሪፕቶ ከረንሲ ባን ታደርጋለች። ይህም ቢትኮይንም በ80% እንዲወርድ ያደርገዋል። ይህ ዋጋ ለአመታት $3,000 እና $4,000 አካባቢ ሆኖ እንዲቀር ያደርጋል። ነገር ግን በ7 አመት ውስጥ አሁን ቪዲዮን በምቀዳበት ሰዓት $85,000 አካባቢ። እንዴት ካላችሁ የተለያዩ ካምፓኒዎች ቢትኮይን መቀበል ይጀምራሉ። ለምሳሌ ቴስላ በቢትኮይን ክፍያ እንደሚቀበል ይናገራሉ። እንደ ቴስላም ያሉ ትላልቅ ካምፓኒዎች ቢትኮይንን አክሴፕት ባረጉ ቁጥር ቢትኮይን እያደገ ይመጣል።